ዘንድ ተዋውቀናል ተዋውቃለን ብዬ የዚህ ሀረር ስታትስቲክስ ቅርንጫፍ የዚህ ስልጠና ማዕከል ዋናው ቢሮ ተወክዬ ዋና አስተባባሪ ነኝ። ስለዚህ በመስክ ስራው የሚጠበቁ አንኳር ጉዳዮች ላይ አንዳንድ ነገር ለማለት ነው። የኢትዮጵያ ስታትስቲክስ አገልግሎት ለሀገራችን የሚያከናውነው ስራዎች አሉ። ከነዚሁም ኢኮኖሚያዊ፣ ማህበራዊ እቅዶች፣ ፖሊሲዎችን፣ የኢንቨስትመንት ውሳኔዎችን፣ የምርምር ስራዎችን እንዲሁም በዘርፉ የሚታቀዱ የልማት ስራዎችን ተግባራዊነት ለመገምገም ለመከታተል የሚረዱ ስታትስቲካዊ መረጃዎችን የመሰብሰብ፣ የማደራጀት፣ የመተንተን ለተጠቃሚዎች የማሰራጨት ስልጣን በህግ የተቋቋመ ተቋም ነው። የኢትዮጵያ ስታትስቲክስ አገልግሎት እንደምታውቁት ይህ ተቋም የኢትዮጵያ ስታትስቲክስ አገልግሎት በ3 ዓመት ውስጥ ከ2016 እስከ 2018 የሚከናወኑ የመካከለኛ ዘመን የስታትስቲክስ ልማት እቅዶች አካል ከሆኑ ትልቁ ጥናቶች መካከል አንዱ የኢኮኖሚ ድርጅቶች ቆጠራ አንዱ ነው። ያው ስልጠናውን ያጠናቀቅ ነው ማለት ነው። ስለዚህ በኢትዮጵያ እንደ ጎርጎሪያን አቆጣጠር እንደ አውሮፓውያን አቆጣጠር ከ21 ዓመት በፊት ለመጀመሪያ ጊዜ የኢኮኖሚ ድርጅቶች ቆጠራ በሀገሪቱ ታሪክ አካሂዳ ነበር። እንደዚህ ይህንን ስልጠና የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ ከዛሬ 21 ዓመት በፊት ተካሂዶ ነበር። ግን ይሄ ቆጠራ